ድህነት አታስተላልፍም። አሜን። ለልጆች የምታወርሰው እርግማን የለም። አሜን። ለልጆች የምታወርሰው ድህነት የለም። መንፈሱ ይመጣል፣ በረከቱ ያገኛል። አሜን። መንፈሱ ይመጣል፣ በረከቱ ያገኝሻል። አሜን። ኢሳይያስ 44 ነው ማለት ነው። ኢትስ ፕሮፌቲክ ወርድ ያ ባባ እንዲህ ይላል፣ ነገር ግን አሁንም ባሪያዬ ያዕቆብ ሆይ የመረጥኩህ እስራኤል ሆይ ስማ። ምን ይስማ? ቁጥር 2 እንዲህ ይላል፣ የፈጠረህ በማኅፀን የሠራህ የሚረዳህ እግዚአብሔር እንዲህ ይላል። አሜን። አላሺ ካታሳካ አሜን። አሜን። የፈጠረህ yes በማኅፀን የሠራህ አሜን የሚረዳህ እግዚአብሔር እንዲህ ይላል። አሜን። ባሪያዬ ያዕቆብ የመረጥኩህ ይሽሩን ሆይ አትፍራ። አሜን። ዛሬ ያዕቆብ የለም እዚህ ቤት፣ ሴትና ወንድ ያዕቆቦች አሉ። አሜን። እንዲህ ነው የሚለው፣ ባሪያዬ ያዕቆብ yes የመረጥኩህ ይሽሩን ሆይ አትፍራ። አሜን። ምን ማለት ነው? የሚያስፈራራ ነገር አለ ማለት ነው። ያዕቆብ እንዲፈራ የሚያደርገው ነገሮች አሉ። ነገር ግን እግዚአብሔር ከፍርሃት በላይ ስለሆነ ፍርሃት ላይ ፍርሃት የሚለቅ ጌታ ስላለ አሜን። እንደዚህ ይልሃል፣ አትፍራ። አሜን። በተጠማ ምድር ላይ ውሃ፣ በደረቅ መሬት ላይ ወንዞችን አፈሳለሁና መንፈሴንም በዘርህ በረከቴንም በልጅ ልጅህ ላይ አወርዳለሁ። አሜን። በተጠማ ምድር ላይ ውሃ ታውቃለህ። የተጠማ ምድር ላይ ውሃ ሲያልፍ አፍስህበት የፈሰሰ አይመስልም። አሁን አርጥበው አሁን ይደርቃል ከመጠማት የተነሳ። በተጠማ ምድር ላይ ውሃ አፈሳለሁ፣ በደረቅ ወንዞች ላይ ደግሞ በደረቅ መሬት ላይ ወንዞችን አፈሳለሁ። ደረቅ ነው ባልከው ምድር ላይ ወንዝ። ከዛው እንደዚህ ይላል፣ መንፈሴን በዘርህ በረከቴንም በልጅ ልጅህ ላይ አደርጋለሁ። አሜን። ታውቃለህ፣ ቁልፉ ያለው እዚህ ጋር የጌታ መንፈስ ከመጣ ቁልፉ እሱ ጋር yes ስለዚህ ያዕቆብ ወንዙ ቢመጣለትም ጥማቱን ሙሉ ለሙሉ አያረካውም። በደረቅ ምድር ላይ ወንዝ ቢመጣም በተጠማ መሬት ላይ ውሃውንም ቢያፈሰው ሙሉ ለሙሉ አያረካም። የሚጎለው ነገር አለ። ስለዚህ እግዚአብሔር መጣና አሜን መንፈሴን በዘርህ ላይ አየ። ነገር የሚመጣው በረከት የሚመጣው ከመንፈስ መምጣት ቀጥሎ የጌታ መንፈስ ሲመጣ ይዞት የሚመጣ ነገር አለ። መንፈሴን በዘርህ ላይ ያለውና በረከቴን ደግሞ አያችሁ በልጅ ልጅህ ላይ አደርጋለሁ። የእግዚአብሔር በረከት በልጅ ልጆቻችሁ ላይ ጭምር የሚመጣ ነገር እየበራልኝ። አሜን አሜን አሜን። ድህነት አታስተላልፍም። አሜን። ለልጆች የምታወርሰው እርግማን የለም። አሜን። ለልጆች የምታወርሰው ድህነት የለም። አሜን። መንፈሱ ይመጣል፣ በረከቱ ያገኛል። አሜን። መንፈሱ ይመጣል፣ በረከቱ ያገኝሻል። አሜን።